የዛሬውን ቪዲዮ አይቶ ስደት ምን ያክል አስከፊ እንደሆነ፣ ስደት ምን ያክል ማንነትን እንደሚደብቅ፣ ስደት ምን ያክል ክብርን ዝቅ እንደሚያደርግ፣ መሰደድ ምን ያክል በጣም ከመራራም በላይ መራራ፣ ድህነት ምን ያክል ዝቅ ጎንበስ እንደሚያስብል፣ በቃ የድህነት መጨረሻ የሚያስጠላ። እንዴት ነው ድህነት እኮ የሆነ ሲሰራ ምናምን ይቀየራል ምናምን ይባላል፣ ሌላ ነገር እንጂ ድህነት ምንም ችግር የለውም ተብሎ ብዙ ጊዜ ይወራል። እና ሰርተን እንቀየር የለ እንዴ ምናምን የሚባል አባባል አለ። ግን በጣም እንዴት ነው ዛሬ ይሄን ቪዲዮ አይታችሁ ድህነት ምን ያክል በቃ ከአስቀያሚም በላይ አስቀያሚ፣ ማንነትን የሚቀይር የሆነ ማንነት እንደሌለን የሚያደርግ፣ ማንነታችንን ዝቅ የሚያደርግ፣ ክብራችንን ዝቅ የሚያደርግ ማድረግ እየቻልን ልክ በድህነታችን ወይም በማጣታችን ወይም ስደት ላይ ስላለን ብቻ ዝቅ የምንልበት ነው ማለት ነው። ዛሬ ይሄን ቪዲዮ ካያችሁ በኋላ እንደው በቃ አለ አይደለ በጣም ጥላቻችሁ ይጨምራል ማለት ነው። የድህነትና የስደት በእርግጥ ስደት አይኑ ይጥፋ፣ በጣም ነው የሚያስጠላውና ውድ ቤተሰቦች እስኪ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦቼ ዛሬም እንደወትሮ በአዲስ ቪዲዮ መጥቼላችኋለሁ። አዲስ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ይህ ቪዲዮ ላይክ ስታደርጉት ወይም ሰብስክራይብ ስታደርጉት ለእናንተ የሰከንድ ስራ ነው፣ ለእኔ ግን ስለሚጠቅመኝ ፕሊዝ ሰብስክራይብ አድርጉኝ። ጉልበትም አቅምም ስለሚሆነኝ ሞራልም ስለሚሆነኝ ፕሊዝ ሰብስክራይብ አድርጉኝና ቤተሰብ እንሁን። ውድ ቤተሰቦች ዛሬም እንደወትሮው በጣም አስተማሪ የሆነ ቪዲዮ ይዤ መጥቻለሁ። በጣም ነው የዛሬው ቪዲዮ ለየት ይላል። እንደዚህ አይነት ቪዲዮ ይዤላችሁ መጥቻ አላቅም። ውድ ቤተሰቦች እስኪ አብራችሁን ቆዩ። ምንድነው ምናምን የምትሉ ትኖራላችሁ፣ ነግራችኋለሁ አሁን ማለት ነው። እና ውድ ቤተሰቦች ምንድነው ካላችሁኝ የዛሬው ቪዲዮ ይዤ የመጣሁላችሁ እኛንም ያስተምረናል። የሆነ በቃ ብዙ ጥያቄ የሚፈጥርብናል። ለምን እንደዚህ አላረገም፣ ለምን እንደዚህ አልሆነም ምናምን ትላላችሁ። እኔም እንዳልኩት ማለት ነው። ምንድነው ካላችሁኝ ወደ ሳውዲ አረቢያ ነው የምወስዳችሁ። ከዛ አንድ ወንድማችን ተቀጥሮ በበረሃ የሚሰራ ወንድማችን ነውና ከዛ በኋላ አሰሪው መጥቶ ወይም ደግሞ አለቃው መጥቶ እንዴት እንዳደረገው ልነግራችሁ አልችልም። እውነት እግዚአብሔርን እንዴት ነው ሰው በሰው ላይ እንደዛ መጨከን፣ ሰው በሰው ላይ እንደዛ መሰንዘር። ያመታትም እኮ አይነት አለው። አሁን ለምሳሌ ሁሉም ሰው የሆነ ሲመታ ሲጎዳ የሁሉም ነገር አይነት አለው። በእውነት እናቴ ትሙት ብታዩት እኔ እንዴት እንደሆነ አላውቅም። ሰው ሲጎዳ፣ ሰው ሲበደል፣ ሰው የሆነ በቃ ጉዳት ሲደርስበት ምናምን ሰው የሆነ ሰው ያዝናል፣ ሰው የሆነ ሰው ይከፋዋል። ለምን ነገ በኔስ ቢሆን ብሎ ያስባል። ብቻ እኛ እንስሳ ስላልሆነ ሰው ስለሆን ማሰብ እንጀምራለን። በጣም ያሳዝነናል ሰው ሲጎዳ። እንጃ እንዴት እንደሆነ አላውቅም። ወንዶች በጣም ሲጎዱ የሆነ አለቦታቸው ሲገኙ፣ የሆነ በድህነት ምክንያት አንገታቸው ሲደፉ፣ ከልባቸው ሲያለቅሱ፣ የሆነ ለምሳሌ የቀን ስራ እየሰሩ በጣም ከባድ ሸክም ተሸክመው የሆነ ጎንበስ ሲሉ በቃ አለ አይደለ ህይወትን ለማሸነፍ ሲታገሉ ወንዶች ከልባቸው ሲያለቅሱ ምናምን በጣም ነው የሚያሳዝኑኝ። ከኛ ከሴቶች በተለየ ማለት ነው። እና ወደ ቤተሰቦች ልክ ይሄንን ቪዲዮ ሳየው ማለት ነው በጣም ነው የሆነ በቃ ከልቤ ነው እንትን ያልኩት። የእውነት እንዴት ነው የምላችሁ የሀዘንም የሆነ ይለያል ምናምን በጣም ነው ያሳዘነኝ ማለት ነው። ውድ ቤተሰቦች እና እንዴት እንደሚመታው ብታዩ፣ እንዴት እንደሚቀጠቅጠው ብታዩ ማለት ነው በጣም ነው የሚያሳዝነው። የዩቲዩብ ህግ አይፈቅድልኝም፣ ግን ትንሽ ቀንጨብ አድርጌ አስገባላችኋለሁ ትንሽ ለማየት ያክል ውድ ቤተሰቦች። እና እንግዲህ ሁላችሁም በያላችሁበት ራሳችሁን ጠብቁ። እንግዲህ ብዙ ጊዜ ቪዲዮ ተሰርቶ በሚዲያ የሚለቀቀው የሆነ ትምህርት ከዛ ከሰውየው ወይም ከዛ ከባለ ታሪኩ የሆነ ትምህርት ልንወስድ ስለሆነ እባካችሁ ሁላችሁም ራሳችሁን ጠብቁ። ሰው ሀገር ላይ ሰው በጣም በረሃ ላይ ነው ያለው። ያው በግ ጥበቃ ምናምን ነገር ነው። በቃ በጣም ነው የመተው፣ በጣም ከምላችሁ በላይ ማለት ነው። እና እንዴት እንደተቀረጸ ሁላ አላውቅም። እንዴት ራሱን መከላከል እንዳልቻለ ሁላ ጥያቄ ሆኖብኛል። ዝም ብሎ ነው የሚመታለት። ወየ እንደዚህ በቃ እየጮኸ ዝም ብሎ ወደዚህ እየተፈራገጠ ዝም ብሎ ነው የሚመታለት። ራሱን ለመከላከል አልፈለገም። ዱላውን ተቀቃምቶ ለመወርወር አልፈለገም። ወይ ሮጦ ለማምለጥ አልሞከረም። የሆነ ብቻ ያ ሰውዬ እኮ ቢይዘው ማርያምን እንኳን ለሱ ለሌላ ሰው መሆን ይችላል። እኛ ሀበሾች ጀግና ነን ሲጀመር ማለት ነው። ግን ለምን ራሱን መከላከል እንዳልቻለ፣ ለምን ዝም ብሎ መመታት እንደፈለገ ምንም ሊገባኝ አልቻለም። ጥያቄም ሆኖብኛል። የሆነ ተናድጄም አለው ማለት ነው።
በእርግጠኝነት ብዙ ጊዜ እንደዛ እየቀጠቀጠው ምናምን ይሆናል እና በጣም ነው ያሳዘነኝ። ውድ ቤተሰቦች እንግዲህ ይሄንን ቪዲዮ በቅንነት ሼር አድርጉት፣ ላይክ አድርጉት። ለሳውዲ ኤምባሲ ደርሶ ይሄ ሰውዬ ለምን እንደዛ ሊመታው እንደቻለ፣ ለምን እንደዛ እንደሚያሰቃየው መልስ መስጠት መቻል አለበት። ልጁም እንዴት ነው ፍርድ ማግኘት መቻል አለበት። እንስሳ እንኳን እንደዛ አይመታም። እንስሳ እንኳን ያሳዝናል። እንኳን ሰው በዚህ ልክ እንደዛ መደብደብ ቀርቶ እንስሳ ራሱ በጣም ነው የሚያሳዝነው ውድ ቤተሰብ እና በጣም ነው ያሳዘነኝ እና ሁላችሁም ላይክ እያረጋችሁ ሼር እያረጋችሁ ይህ ቪዲዮ ለሚመለከተው አካል ደርሶ ለጥያቄው መልስ እንዲመልስ ወይም ደግሞ ለምን እንደዛ እንደሚያደርገው መልስ እንዲመልስ ማድረግ ትችላላችሁ። ውድ ቤተሰቦች እንግዲህ እና የሀገሬ ልጆች እንግዲህ እኔ በአቅሜ ሼር ላድርግ፣ በአቅሜ ህሊና የፈቀደውን የተሰማኝን ነገር የዋይቸው በቃ ያን ቪዲዮ እውነት ለመናገር ለማስገባት እሞክራለሁ። ቪዲዮን አስገባላችኋለሁ። ያንን ቪዲዮ አይቶ እንዴ ምናምን ነገር እንዴ በዚህ ልክ ምናምን የሆነ ማይል ያለ አይመስለኝም። በጣም ነው የሚያሳዝነው እንዴት እንደሚመታው። እሱ ደግሞ ወይ አይሮጥ ወይ ራሱን አይከላከል ወይ ሰውየውን ለመምታት የሆነ እንዴት ነው ብትር ባይመከርም ግን ደግሞ ራሱን ለመከላከል ራሱን ለማዳን ወይም ራሱን ለማትረፍ የሆነ ልከላከል ምናምን ነገር አላለም። እንደዛ ባለማድረጉ እኔ ራሴ በጣም ተናድጃለሁ እና በጣም ነው የሚያሳዝነው። እስኪ ቪዲዮውን ትንሽ አስገባላችኋለሁ። በጣም ስደት አይኑ ይጥፋ። ስደት በጣም ነው የሚያስጠላው። ድህነታችን ያስጠቃናል። ድህነታችን በቃ ብዙ ነገር እንድናጣ ያረገናል እና የድህነት የስደት ክፋት በቃ ይሄ ቪዲዮ ስታዩ በጣም እንትን ትላላችሁ። እንዴት ነው በዚህ ልክ ድህነት እንዴት ነው የሚያስጠላው በዚህ ልክ ምናምን ብላችሁ በቃ ጥያቄ ውስጥ ትገባላችሁና እንደዛ ሲመታ እንደዛ ሲጮህ ያለምንም ፍትህ ሳያገኝ ሲቀር ደግሞ በጣም ያሳዝናል። ፕሊስ ይሄን ቪዲዮ ሼር ላይክ አድርጉት። እንግዲህ ብዙም ሰው እንትን እያለው ይገኛል። ምክንያቱም ሰው ልጁ ፍትህ ማግኘት አለበት። ሰውየውን መልስ መስጠት አለበት እና ውድ ቤተሰቦች ብዙ ጊዜ ቪዲዮ ሲሰራ ያው እንግዲህ ከዛ ቪዲዮ ላይ የምንማረው ነገር አለ። ከዛ ቪዲዮ ላይ ብዙ የምንማረው ነገር አለ እና ሁላችሁም በያላችሁበት ችግር ውስጥ ከመግባት ራሳችሁን አድኑ። ችግር ውስጥ ከመግባት ተከላከሉ። እንዴት ነው የሚባለው? ይሄን ላችሁን የመጣሁት እንግዲህ ሁላችሁም በያላችሁበት ራሳችሁን ጠብቁ። ለእኛ ነው ያለነው እና ለእኛ ራሳችንን ካልጠበቅን ምንም ሌላ ሰው ሊጠብቀን አይችልም። ይሄ ለማለት ህሊና የፈቀደውን ነገር ነው ልናገር የመጣሁት። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው። እስኪ ልሞት